4 አመት የለፋሁበት ዩቲዩብ ቻናሌን እነዚህ መይጠሪዎች አዘጉብኝ። እንትና ደጋፊ ነሽ በሚል ዩቲዩብ ቻናሌን አዘጉብኝ። ምንም ባላደረኩት ነገር በጣም ከፍቶኛል። የቻናሌ ቤተሰቦች ቻናሌ የደረሳችሁ አበረታቱኝ፣ ላይክ ሰብስክራይብ አድርጉኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ሰላም ናችሁ? እኔ ያለው አልሐምዱሊላህ። ለቻናሌ አዲስ ሆናችሁ ላይክ ሰብስክራይብ አድርጉ። እንዲሁም ቪዲዮ የደረሳችሁ ሼር አድርጉልኝ። ያው ብዙ እህቶቼ በድሮ ቻናሌ ነበር የምታውቁኝ። አሁን ይሄ ቻናል አዲስ ነው የከፈትኩት። ፕሮፋይሉም ያው ሁሉ ነገሩም ተቀይሯል። ስለዚህ ብዙ ልጆች እያወቃችሁኝ አይደለም እና በደረሳችሁ ቁጥር ሰብስክራይብ አድርጉኝ። ከዚህ በፊት በሰበር ዜና ያው ሀገራችን ጉዳይ በዛ ነበር የምታውቁኝ። አሁን ግን ጠፍቻለሁኝ። 4 አመት የመዳብ ኩሽና ሆኜ ብዙ ነገር ሲገርፈኝ ስንት ስልክ 3-4 ስልክ አበላሽቻለሁኝ። ይሄን ቻናል አገር ገብቼ ሰራበታለሁ እያልኩኝ ቻናሌን ብር እየቆጠረ ነበርና በጣም ጥሩ ሁኔታ ያለ ነበር። እነዚህ መይጠሪዎች አዘጉብኝ እና ቤተሰቦቼ አበረታቱኝ። ነገም ሌላ ቀን ነው ኢንሻአላህ። ይሄ ነገር አልፎ ነገ ይሄ እኔ ነኝ ወይ የሚልበት ቀን ይመጣል ማለት ነው። እና አበረታቱኝ። ትርፎ ቻናልም እንደዛው ካላችሁ በሱም ሰብስክራይብ አድርጉኝ። ውለታ ከፍላለሁኝ። ያ ሁላችሁም ታቁታላችሁ። የመዳም ቤት ሆናችሁ እና ስንት ነገር እያያችሁ በአንድ እጃችሁ እየሰራችሁ በአንድ እጃችሁ ደግሞ የተለያየ ግሩፖችን ስትሳተፉ አገር ገብቼ ሰራበታለሁ ያላችሁ ቻናል ምንም በማታውቁት ነገር ደግሞ ሲዘጋባችሁ በጣም ይከፋል ማለት ነው። እና እኔ 4 አመት ሲሰራ አንድም ቀን ብር ተቀብዬ አላቅም። ለምን እንደሆነ እኔ እንጃ። ቻናሉ እንደማንኛውም ተመልካችም አለው፣ ይሰራልሁኝ፣ ይቆጥራልም። ግን ብሩ ሊቀበለው ሲል የሆነ ነገር ችግር አጋጥሟል። በዛ ምክንያት ያው ብሩ መከስባር ዶሎ የተለያየ ችግር ይገጥሙበትና ሳይቀበልም ይከስራል ማለት ነውና ሁለታችንም እልህ ተያይዘን እኔም የሰራሁትን ብር ሳይቀበል እና በተለያዩ ችግራቶች እስካሁን ድረስ ነበርን። መጨረሻ ላይ ደግሞ ለኔ ያላለው መሰለኝ ዩቲዩብ ቻናሌ ተዘጋብኝ። በጣም ነው ያዘንኩት። በጣም ወላሂ ከሚላችሁ በላይ ማለት ነውና ያው ሙኒ ለማድረግ ብር ከፍያለሁ። ቻናሉ በተለያየ ጊዜ እንትን ይላል፣ ይበላሻል። ለዛ ሁሉ እየከፈልኩኝ አንድ ቀን ሳልቀበል መጨረሻ ላይ ደግሞ 13000 ሰብስክራይብ ደርሶ ብር የቆጠረ ጥሩ ሁኔታ እየሄደ ያለ አዘጉብኝ ማለት ነው። እና ለወገን ደራሽ ወገን ነው። ላይክ ሰብስክራይብ አድርጉኝ ቤተሰቦቼ። ያው ድጋሚ አልከፍትም ብዬ ነበረ፣ ግን አያስችላችሁም። ዩቲዩብ መስመር በገባችሁ ቁጥር መጀመሪያ የምትታወቋቸው ጓደኞቻችሁን ስታዩ ከእናንተ ጋር ደግሞ እያሉ አሁን አልፋችሁ ሲሄዱ እንደዛ ነገር ሲታዩ አያስችልም። እና በዛ ምክንያት ብዬ ያው ጓደኞቼም ክፈቺ ምናምን ነገ ሌላ ቀን ነው ስላሉኝ አዲስ ቻናል ከፍቼ ሁሉ ሰብስክራይቡ ማልሄድ ብለዋል። እኔም ዝም ብዬ ተጓተትኩኝ። ይሄው አለሁኝ። ነገ ሌላ ቀን በሚል ማለት ነው ኢንሻአላህ። ይሄም አልፎ ያው ያልፋል ማለት ነው። እና ቪዲዮ የደረሳችሁ እህት ወንድሞቼ ሰብስክራይብ ላይክ እያደረጋችሁ አበረታቱኝ። ሁላችሁም ወዳችኋለሁ፣ አከብራችኋለሁ። አላህ ይጠብቃችሁ ኢንሻአላህ። እንደዚሁም ግሩፕ ምናምን ካላችሁ ማስገቡኝ፣ ኮሜንት ላይ ጻፉልኝ ማለት ነውና ያው ያለ ግሩፕ ደግሞ ቻናል አያድግም። በተለይ እንደኛ አይነቱ የመዳም ቤት ያላችሁ እንደዚሁ ደግሞ የመናገር እንትን የሌላችሁ ማለት ነው፣ እውቀቱ የሌላችሁ አንዳንዶቹ ዩቲዩብ ሲባል ቀላል ነው ለአንዳንዶቹ። ያኔ እናገራሉ፣ እጫወታሉ፣ በሆነ ነገር እየቀለዱ ሰብስክራይቡ ሰዓትም ምንም ነገር ድካም ውጣ ውረድ ሳይኖራቸው የሚያድጉበት ሰዓት አለ።
እንደኛ አይነቱ ፋራው ደግሞ የመዳም ቤት ኩሽና ሆኖ 3 4 ስልክ እያቃጠለ እንደዚሁም ደግሞ ጊዜውን መጽዋት አድርጎ ያልፍልኛል፣ ነገ ሌላ ቀን ነው፣ ሀገር ገብቼ እሰራበታለሁ እንደዛ እያለ በምንም ነገር ሳይጠቀም ሚኖር አለ ማለት ነው እንደኔ አይነቱ። አንዳንዱ ግን ያልፍለታል ማሻአላህ። ያ ሁሉም የስራው የቻንሱን ነው የሚበላው ማለት ነው። እና እኔ ግን ብዙ ወጥቼ ወርጄበታለሁ። ይሄ ለ13,000 ሰብስክራይብ ለማግኘት ብዙ ወጪ ደግሞ አውጥቻለሁ ከ10,000 በላይ ማለት ነው። እና ያንን ሳላደርግ እኔ ስለ ዲኔ፣ ስለ ሃይማኖቴ፣ ስለ ቁርአን እንትን ብል የት በደረስኩኝ። እና ያንን ነገር ሲያስብ በጣም ይቆጭኛል። ጊዜን አላግባቡ ተጠቀምኩኝ። ጥሩ ነገር ከይኔ ነገር ቢሰራበትስ እና ለማይጠቅመኝ ዩቲዩብ አንድች ቀን በሰከንድ ተዘጋ ብሎ ሚሴጅ ለሚመጣላችሁ ዩቲዩብ ይሄን አመት ለምን ለፋሁኝ ብዬ በጣም ተጸጽቻለሁ። አሁንም ደግሞ አልበቃኝ ብሎኝ አዲስ ቻናል ከፍቻለሁኝ። ማን ያውቃል አላህ ደግሞ ያንን ያካኪሰኛል ማለት ነው። እና ቤተሰብ ያው ለወገን ደራሽ ወገን ነው በሚለው ሰብስክራይብ አድርጉኝ። እንደዚሁ የዞራችሁ ሰብስክራይብ አድርጉኝም ሲባል የማያደርጉ ብዙዎች ስላሉ በጣም ተስፋ ያስቆርጣል። እና እንደዚሁ መደማመሪያ ግሩፕ ካላችሁ አስገቡኝ። የሆነ ነገር ደግሞ ስራዬ ብላችሁ ይዛችሁት ያ ነገር ቀስማችሁን ሲሰብራችሁ በጣም ነው የሚደብረው ማለት ነው። እና እኔ በጣም ስልችቱ ነኝ። የሆነ ነገር ከሰራሁትም ሰራሁት ከተውኩትም እንደዛው ነኝ። እና ዩቲዩብ ቻናሌ ደግሞ የሰራሁበት አንድ ቀን ማስጠንቀቂያ ሳይሰጠኝ ምንም ነገር ሳያደርግ በአንዴ ነው የተዘጋብኝ ማለት ነው። ማስታወቂያው ራሱ ሳያነሳብኝ ለሰው እንትን ይሰጠዋል። የሆነ ችግር ካለበት ስትራክ ይላክለታል። እንደዚሁ ደግሞ ወይም ሙኒ ያነሳበታል። እና እንደዛ ነገር ሲያጋጥማችሁ ትጠነቀቃላችሁ። እኔ ግን ምንም ነገር ሳያሳየኝ እንትን አለ ማለት ነው ጠረቀመው። እና ለከይሮ ነው በሚለው ይዤዋለሁኝ። ይህ ቪዲዮ እያያችሁት ደግሞ ረመዳን ላይ ተራዊህ ሊሰግድ እየሄድኩኝ በዛ ያነሳሁት ቪዲዮ ነው። ድምፄን ግን አሁን ነው ያስገባሁበት። እዛ ጫማው ምናምን ሲታያችሁ የት ነው ልትሉ ስለሚችሉ መስጂድ ላይ ደርሼ ነው በዛ ያስቆምኩት ማለት ነው። ተራዊህ ለመስገድ እና የዓመቱን አላህ በሰላም አድርሰን። የዛን ጊዜ የተቀረጸ ቪዲዮ ነው ያለው። እና ውድ ቤተሰቦች የሚወዳችሁ የሚያከብራችሁ አዳዲሶቹም እንዲሁም ሰብስክራይብ አድርጉኝ፣ ነባሮቹም ደግሞ ያው በምንም ታቁኛላችሁ። ፕሮፋይሌም ቀይራለሁኝ። ያው መኪያ በሚባለው ብዙ መኪያ ነው ያለው። እየመጣው ቤታችሁ ማንሽ እያላችሁ ጭቅጭቅ እያደረጋችሁ ነው ያላችሁት። ኢንሻአላህ ቻናሌ አድጎ የምንተዋወቅበት ቀን ይመጣል። በነገራችን ላይ የኔ ብቻ ቻናል አይደለም፣ በአሁኑ ጊዜ ብዙ ቻናል ይዘጋል። ያው እኛም ደግሞ ይሄ ሰፈር ዜና በሚለው በሰው ቪዲዮ ተንጠልጥለን ያ ነው ቻናላችን ዝቅ ያደረገብን፣ ጎል አስገባን ማለት ነው። እና የተወሰነ ያክል እንኳን ተጠቅመን ከዛም በኋላ መተው ነበረብን። እኔ ግን ይሄ ሰፈር ዜና የሚባለው ነገር ሱስ ሆኖብኝ ነበር ወላሂ። ይተዋዋለሁ እያልኩኝ እና ውድ ቤተሰቦቼ ላይክ ሰብስክራይብ እያደረጋችሁ አበረታቶኝ። በነገራችሁ ላይ ይሄን አካባቢ የምታውቁ ካላችሁ እስኪ ይሄ አካባቢ ማለት ነው ስራ የሚሰራበት ሰፈሬ ነው። ያው መስጂድ ቅድም እንደተናገርኩት መስጂድ ሄጄ ሲመለስ ነው እንትን ያልኩት ያነሳሁት ማለት ነው። ተራዊህ ረመዳን ላይ ያነሳሁት ቪዲዮ ነው። እዚህ አካባቢ እስኪ ያላችሁ ይሄ መጨረሻ ላይ ከመኪና በዚህ በኩል ያለው ቤታችን ነው። እዚህ ፋዲ ቦታ ነው። ይሄን አካባቢ ያላችሁ ዝባላ ምናምን ለመጣል ሲወጣ አበሻ አላገኙም፣ ግን የተለያዩ ፊሊፒኒዎች፣ ኡጋንዳዎች እንደዛ ሰራተኞች አሉ።
ያው መስጂድ ላይ ግን የምታወቃቸው ሀበሾች አሉና እዚህ አካባቢ ያላቸው ልጆች እስኪ ያው ኖሬበታለሁ ግን ብዙም እንትን አላውቅም ሰፈሩ ማለት ነው። ችግር አለብኝ መርሳትና መውሰፍ አላውቅም ግን እዚህ ፋዲ ቦታ አለው ምናምን ያው አዲስ ሰፈር ነው። በጣም ደስ ይላል። በብዛት ደግሞ ሀጂ ነብይ ያለበት ሰፈር ነውና እዚህ አካባቢ ያላችሁ እስኪ አለም በሉ። በተለይ አሁን ይሄ እዚህ ቆይ ፋዲው ቦታ አሁን እዚህ አካባቢ ካያችሁት እዚህ አካባቢ ፋዲ ቦታ ነው። ይሄ ፊት ለፊት ያሉትንማ ያውቃቸዋለሁ፣ ሀበሻ የለበትም። ይሄ እዚህ አካባቢ እስኪ ያላችሁ ልጆች አለን ብሎ በብዛት ፊሊፒኒ ነው ያለው እዚህ አካባቢ እና ቤተሰቦቼ ይሄን ይመስላል። አበረታቱኝ። ለወገን ደራሽ ወገን ነው። ነገ ሌላ ቀን ነው። ጠንክረን ከሰራን ያልፍልናል ኢንሻአላህ። የሰው ቻናል ለማዘጋት የሰው ጉሮሮ ለመዝጋት ደግሞ የሚጥሩ ሰዎች ግሩፕ ፈጥሮ ምናምን ችግር የሚፈጥሩ ሰዎች የነሱን ጉሮሮ አላህ ይዝጋቸው። እኔ ሰውን መራገም አልፈልግም፣ ግን እንኳን ሰውነት ያለው ሰው በተለይ የመዳም ቤት ሆነን የምናሳድገው ቻናል ተኝቶ የሚበሉ ሰዎች ተኝቶ የማይበሉ ሰዎች አሉ። እነዛን አላህ ጉሮራቸውን ይዝጋቸው። ያሰቡት ነገር ሁሉ አላህ ያሳካላቸውና ያው ለኸይር ነው በሚለው አልሐምዱሊላህ። ነገ ሌላ ቀን ነው። የኔ ባይሆን ነው የተዘጋው። የኔ ቢሆን ኖሮ ኮፒራይት መስተራክ የተለያዩ ነገር ቢደረግ አይዘጋም ነበር እና ያው አሁን ደግሞ ፋሽን ላይ ብዙ ልጆች ቻናላቸውም እየተዘጋ ነው። ለኸይር ነው እና ሀሳብ አስተያየታችሁን ኮመንት ላይ አሳውቁኝ። ግሩፕ ካላችሁ ማስገቡኝ፣ መደማመሪያ ንገሩኝ። ኮመንት ላይ ኢሜል ላይ ጻፉልኝ እላችኋለሁኝ። እዚህ ሰፈር ላይ በደንብ እያሳየኋችሁ ነው። እየሄድኩኝ እየመጣው አታ ግቢን አይታችሁታል ማለት ነውና እዚህ ያላችሁ እስኪ ሰፈሩ ማሻአላህ ሀጂ ነብይ ስለሆኑ ፍሪደም አለው። እዚህ ጎረቤት ላይ ሀበሻ ጓደኛ ብትኖረኝ እንደፈለክ ሄጄ መምጣት እችላለሁ። አሁን ይሄ መኪና በራችን ላይ ያለው የኛ በር ነው። መገናኘት ምናምን ይችላለሁ እና አላህ ይጠብቃችሁ። ቪዲዮውን አበዛሁባችሁ። ያው የመጀመሪያም ቪዲዮ ስለሆነ ትንሽ ረዘም እንዲል ፈልጌ ነው በዛው የለፈለፍኩባችሁ ማለት ነው። ሀገራችን አላህ ሰላም አድርግልን። ስደት ያለን እኛንም ደግሞ አላህ በሰላም ለሀገራችን ያብቃን። አንድነታችን አላህ ይመልስልን። ሀገራችን በኖሮ ቢሆን በሰላም አላህ ያብዛልን እላችኋለሁ። ወዳችኋለሁ፣ ያከብራችኋለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። የመዳም ቤት ሆኜ 4 አመት የለፋሁበት ዩቲዩብ ቻናሌ እነዚህ ማይጠሪ አዘጉብኝ። በጣም ከፍቶኛል። 15000 ሰብስክራይብ ያለው ቻናሌን አዘጉብኝ። ብር እየቆጠረና በጣም ያደገ ቻናል ነበረ። እነዚህ ማይጠሪ አዘጉብኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? እኔ ያለው አልሐምዱሊላህ። ለቻናሌ አዲስ ሆናችሁ ላይክ ሰብስክራይብ አድርጉ። ቤተሰብ ሆናችሁ ላይክ ሼር አድርሱ። እንዴት ናችሁ? ሰላም ናችሁ? እኔ ያለው አልሐምዱሊላህ። ሁላችሁም በየሃይማኖታችሁ ይዣችኋለሁኝ። ያው ይሄንን ዩቲዩብ ያያችሁ ሰዎች ቪዲዮ የደረሳችሁ እህት ወንድሞቼ ቻናሌን አሳድጉኝ፣ አበረታቱኝ። ላይክ ሰብስክራይብ አድርጉኝ፣ እንዲሁም ደግሞ ሼር አድርጉልኝ። ያው መኪያ ዩቲዩብ ነው የምታቁኝ ታቁኛላችሁ።
አሁን ያው አዲስ ቻናል ስለከፈትኩኝ ብዙ ልጆች አያውቁኝም ማለት ነው።